ሰላም እንደምሰነበታችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ዛሬ ደግሞ አስገራሚና አስደናቂ የሆነውን የአጃ ጥቅም እነግራችኋለሁ። አንደኛ ፊትና አንገት ላይ የሚወጣ የቆዳ በሽታን ለመከላከል ይረዳል። ሁለተኛ የደረቀ የሰውነት ቆዳን ያለሰልሳል። ሶስተኛ ሰውነት ላይ የሚወጣ አለርጂን ይከላከላል እንዲሁም ያስታግሳል። አራተኛ ቆዳችን ወዛማ እንዲሆን በማድረግ ያሳምራል። አምስተኛ አጃ በፊታችን ላይ ስንቀባ የሞቱና የተጎዱ ሕዋሶቻችን እንዲወገዱ በማድረግ ፊታችን እንዲፈካ ያደርጋል። ስድስተኛ በሰውነታችን ውስጥ ያሉትን ቆሻሻና ዘይት ያስወግዳል። ሰባተኛ የደረቀና የሚያሳክክ የራስ ቆዳን ያክማል። ስምንተኛ ፎሮፎሩን ይከላከላል። ዘጠነኛ ፀጉራችን እንዲያድግ ይረዳናል። አስረኛ መጥፎ ጠረንን ያስወግዳል። ለምሳሌ አንድ ስን አጃ ማቀዝቀዣ ማሽን ውስጥ ከተቀመጠ መጥፎ ጠረኖችን መጥቶ እንዲወገዱ ያደርጋል። 11ኛ አጃ የፎሊክ አሲድ የታያሚንና የናያሲን መገኛ ስለሆነ ለእርግዝና እጅግ በጣም አስፈላጊ ነው። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ለሌሎችም እንዲጠቀሙበት ሼር አድርጉላቸው። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ይብዛላችሁ። ሰላም